አልሽኝ? አሁን አፍሽን እፈታሻለሁ። ግን እጮሃለሁ ካልሽ ግን እመኚኝ ጉሮሮሽ ላይ ሰካዋለሁ። ያገኘው ነገር አለ ኢንስፔክተር? ይሄው ልዕልት ማነው? ልዕልት አይደለም ይሄ ነው። ህሊና ቸርነት ትባላለች። የተፈጸመባት ወንጀል አስገድዶ መድፈር ሲሆን እድሜዋም 17 ነው። በዚህ ድራማ አዲስ ሰው ተጨምሯል። ህሊናም ትባላለች። በኋላ እንመለስበታለን። ወደ ድሮ ታሪካችን ስንመለስ ቾምቤም በፍጥነት ይመጣና ምን እንደተፈጠረ ይጠይቀዋል። ብሩክም አዲስ ነገር እንዳለ ይነግረዋል። ቾምቤም ተጨንቆ ልዕልት ሞተች እንዴ ብሎ ይጠይቀዋል። ብሩክ እንደሱ እንዳልሆነና ልዕልት ነቅታ እንደነበር ያስረዳዋል። ነገር ግን ብዙ እንዳልቆየችና ህሊናም ትባል ሰው እንዲጠብቃት እንደነገረችውም ይነግረዋል። ቾምቤም ልዕልት እንደዚህ ያደርጋትን ሰው ቢያገኘው እንደሱ አልጋ እንደሚያስተኛውም ሲፎክር ይታያል። ከዛም በኋላ ብሩክና ቾምቤ ትንሽ ከተነጋገሩ በኋላ የልዕልት ኬዝ ከህሊና ጋር እንደሚገናኝ ይጠረጥራሉ። ከዛም በኋላም ለፖሊስ ማሳወቅ እንዳለባቸው ይነጋገራሉ። ቾምቤም ያን ሰው ያገኘው እንደሚጎዳው ሲዝት ይታያል። ከዛም በኋላ ወደ ፖሊስ መሄድ እንዳለበትና ጉዳዩን ለፖሊስ ማሳወቅ እንዳለበት ሲነግረው ለብሩክ ይታያል። ፖሊሱና ቾምቤ ትንሽ ከተነጋገሩ በኋላ የልዕልት ቢሮ መፈተሽ እንዳለበት ይስማማሉ። ቢሮዋም ሲፈተሽ የህሊና ኬዝ የያዘ ወረቀት ይገኛል። ከዛ በኋላም ሴኩሪቲ ካሜራው መታየት እንዳለበት ይነጋገራሉ። ወደ ህሊና ታሪክ ስንመለስ ታሪኩ እንዲህ ይጀምራል። ህሊና ትባላለች። የ17 ዓመት ልጅ ናት። በአንድ ወጣት እንደተደፈረችና የ2 ወር ልጅ እርጉዝ እንደሆነችም ስትናገር ትታያለች። በሚገርም ሁኔታ አሁንም በደፋሪ ወንድም ታግታ ስትሰቃይ ትታያለች። አጋቹም ክሱ እንድታቋርጥ በስለት ነገር ሲያስፈራራ ይታያል። ከታሪኩ ምን እንደተማራችሁ በኮሜንት ያስቀምጡልን። ምን አልሽኝ? አልሰማሁሽም። ውሃ ነው እንዴ ያልሽኝ?